ዛሬ ናቲ ልንሸኘው ነው ያስደስታልም ያሳዝናልም አይደለም የተደበላለቀ ዝብክልክ ያለ ስሜት ውስጥ ስሜት ነው እንኳን ደህና መጣ ናቲ ሌር ነው እኮ እንኳን ደህና ቆያችሁ እንግዳ ነው ደርሶ ይመጣል የሚያስመስል አሁን መጣ የተመለስኩ መሰለኝ እንግዲህ ባልደረባችን ናቲ አራዳ ቅዳሜ ላይ የምታውቁት ከዛ በፊትም በኢቢኤስ ቴሌቪዥን ከካሜራ ጀርባ በዳይሬክተርነት እንዲሁም ከሃስከፖን በደንብ ሁላችንም እናስታውሰዋለን ከዛ በኋላ ደግሞ አሁን ተወዶ እየታየ ያለው አራዳ ቅዳሜ ላይ በሆስትነት እንዲሁም በኮሜዲያንነት የሚሰራው ባልደረባችን ናቲ ሊሄድ ነው ወዴት ከሱ ብንሰማው ይሻላል ወዴት እንደገና ምንስ ተሰማ ያው እንግዲህ ያው ሽኝት ደስ የሚል ስሜት አይኖርም በሆነ ሳይድ ደስ የሚል ነገር አለው ወደምትሄዱበት ስታስቡት እዚህ ያለው ነገር ደግሞ ስታስቡት ቅር የሚል ነገር ይኖረዋል ያው ይሄድ ካለውት ወደ አሜሪካ ነው ወደ አባት ሀገር እናት ሀገር አለን አባት ሀገር አሜሪካ ነው እንግዲህ ለተወሰነ ጊዜ ያው ባራዳ ላይ ስለማያገኙኝ ሰዎችም ያው ያን በማስመልከት እንግዲህ ተሰባስበናል እና ስሜቱ ደስ የሚልም ሳይድ አለው የሚያሳዝንም ጎን አለው ናቲ ለተወሰነ ስትል ለተወሰነ ለተወሰነ ማለት ያው የሄድኩበት መሄድበት ሁኔታ ጊዜ የሚወስድ ነው እዛ መቆይበት ነው በዛ መሃል ላይ እንግዲህ የተወሰኑ ማለት አመታትም ሊሆን ይችላል ሸኝትም ከባድ የሚያደርገው ከተለያያችሁት ሰው ጋር መቼ እንደምትገናኙ አለማወቅ እና ያ ስለሆነ ነው ወዴት ነው የምትሄደው እንዴት ነው የምትሄደው አይደለም እኮ ለምንድን ነው የምትሄደው መሰረታዊ ለረፍት ነው ወደ አሜሪካ ተብሎ ለምንድን ነው ለምንም ይሁን ያው ይሄዱ ብቻውና ይሄድ አይ ለትምህርት ነው ለረፍት ነው ወይስ ለሌላ ለግል ጉዳዮች ነው የሚለው ነገር እሱ የግል እናርገውና እሱ ይቆይና ላልተወሰነ ጊዜ ተመልሶ ቆይቶ ይመጣል ያገኘናል እርግጠኛ ነኝ ትክክል አረ መገናኘታችን ማይቀር እኛም ልንመጣ እንችላለን ልንገናኝ እንችላለን አራዳ ቅዳሜ ራሱ እኮ አይታወቅም ቱር ሊያረግ ይችላል ስትመጡ እኔ የምቀበላችሁ ሰው እንኳን ደህና መጣችሁ እኔ ደግሞ በተራዬ እቀበላችሁ የመጀመሪያ ካስት ግን እኔን አድርገኛ ዳራ ግን እንግሊዘኛ መልመድ አለብን እንዴ ይችላል አሁን ሲሄድ እኔ በእንግሊዘኛ ነው አስተምራታ ማኔታ በጣም አሪፍ ናቲ እንግዲህ ምክንያቱም ተናገርን ለኦዲየንስም ለተመልካችም አሳውቀናል እንደው አራዳ